ሰላም ሰላም ቤተሰብ እንደምን አላችሁ? እስኪ ዛሬ እንግዲህ ሚኬል አርቴታን በጣም እየፈተኑት ያሉት አራት ስፔናዊ አሰልጣኞች አሉና ምንድነው ምክንያቱ የሚለውን ነገር እስኪ አንዳንድ ነገሮችን ለማንሳት እንሞክር። ምክንያቱም በሚኬል አርቴታ በእነዚህ በ6 ዓመታት ቆይታዎቹ ውስጥ አራቱንም ስፔናዊ አሰልጣኞችን እጅግ በጣም እየተፈተነበት ያለ አሰልጣኞች ናቸውና በእርግጥ አሸንፏቸውም ያውቃል። ግን ከሌሎቹ አሰልጣኞች አንጻር ከሌሎቹ ቡድኖች አንጻር እጅግ በጣም ማሸነፍ የከበደው አንደኛው በአውሮፓ ሻምፒዮንስ ሊግ እንግዲህ ባለፈው አመት በሩብ ፍጻሜ ከሻምፒዮንስ ሊግ ውጭ ያደረገን ፒኤስጂ ነው እና የፒኤስጂ አሰልጣኝ እንግዲህ ሉዊስ ኤንሪኬ ነው። የሚኬል አርቴታን ታክቲክ እጅግ በጣም በሚገርም ሁኔታ ቀድሞ ያወቀበት የባነነበት አሰልጣኝ ቢኖር ሉዊስ ኤንሪኬ ነውና አንዴ ያሸንፈነዋል። እንግዲህ በጥሎ ማለፍ በመጀመሪያው ዙር በ16ቱ ሳይሆን በ32 ምድቦች ላይ ያለን የመጀመሪያው ጨዋታ ላይ ኤምሬትስ ላይ ተገናኝተን እንግዲህ 2-1 አሸንፈን ማለፋችን ይታወቃል። ነገር ግን በሩብ ፍጻሜው ስንገናኝ ሁለቱንም በደርሶ መልስ አሸንፎ ነው የጣለንና ስፔናዊ አሰልጣኞች እንግዲህ ለሚኬል አርቴታ እጅግ በጣም ፈተና እየሆኑበት የመጡት አጋጣሚ አለ። ሌላኛው ደግሞ እንግዲህ በቦርንማውዝ ቤት የምናውቀው አንድሬ ኢራኦላ ነው። አንድሬ ኢራኦላ ሚኬል አርቴታን እንግዲህ በጣም እየፈተኑ ካሉት አሰልጣኞች ውስጥ አንዱ ነው። ባለፈው አመት ኤምሬትስ ላይ መጥቶ አሸንፎናል። በዚህ አመት እንግዲህ ኤምሬትስ ላይ መጥቶ በጣም በሚገርም ሁኔታ አሸንፎናል። አርሰናል በመነቃቃት ላይ ባለበት ሰዓት ላይ እየመጣ ከሚደፍሩት አሰልጣኞች መካከል አንደኛው ይህ ስፔናዊ አሰልጣኝ ነው። ይሄም እንግዲህ ሚኬልን ስፔኖች እንግዲህ ቀድመው የሚኬል አርቴታን ታክቲክ ቀድመው ያወቁት ይመስላል። ሌላኛው ደግሞ በጣም ለረጅም ጊዜ እንግዲህ ፈተና ሆኖብን የተቀመጠው ፔፕ ጋርዲዮላ ነው። ፔፕ ጋርዲዮላ በጣም እጅግ በጣም የሚፈትነን እንግዲህ እኔ እውነት ለመናገር በኢቲሃድ ሄደን እንኳን ያሸነፍ ነው ከ2015 ላይ ይመስለኛል ኦብሚያንግ በነበሩበት ሰዓት ላይ እንጂ ከዛ በኋላ ኢታር ላይ ሄደን አሸንፈን አናውቅም። በእርግጥ ኤምሬትስ ላይ ያሸንፈናቸዋል፣ ወምብሌ ላይም አንዴ ያሸንፈናቸዋል። በጣም በሚገርም ሁኔታ እንግዲህ ፔፕ ጋርዲዮላን ማሸነፍ ለአርቴታ በጣም ፈተና እየሆነበት ነው የመጣ። ሌላኛው ደግሞ እንግዲህ በአስቶን ቪላ ቤት ያለው ኡናይ ኤምሬ ነው። ኡናይ ኤምሬ እንግዲህ በእኛ ቤት መጥቶ ስኬታማ ሳይሆን ቀርቶ ያው ቸኩለውበትም ነው ይባላል። በእርግጥ ጫናዎችን መቋቋም የሚችል አይነት አሰልጣኝ አይደለም። ኡናይ ኤምሬ ነው እንግዲህ ለአርቴታ ፈተና የሆነበት እና እነዚህ ስፔናዊ አሰልጣኞች ለምንድን እንዴት ነው ማለት በእርግጥ አንድሬ ኢራኦላ እና ሚኬል አርቴታ ኡናይ ኤምሬ የቫስክ ሰዎች ናቸው። ስፔን ውስጥ በአንድ ሰፈር ውስጥ የተወለዱ በአንድ ሰፈር ውስጥ ያደጉ ናቸው። እነ ዣቢ አሎንሶ፣ ኡናይ ኤምሬ፣ አንድሬ ኢራኦላ፣ ሚኬል አርቴታ ማለት ቫስክ ናቸው። ሶሽዳድ ውስጥ የምትገኝ እንትን እና ቀድሞ ስፔኖቹ የሚኬል አርቴታን ታክቲክ በእርግጥ ግትርነት ያለበት ታክቲክ ነውና የባነኑበት ምክንያቱ ምንድነው? ሚኬል አርቴታስ እንዲያሸንፍ የግድ ከስፔናዊ አሰልጣኞች ጋር ማጫወት የለብንም ብላችሁ ታስባላችሁ? እስኪ ለማንኛውም ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ይመቻችሁ።